ከእርሻ እስከ ጉርሻ ድረስ ምንም አይነት ደላላ ሳይኖርበት እያገለገልን ያለንበትና እንዲሁም ለነሱም እያቀረብን ያለንበትና በከተማም በኢትዮጵያም የመጀመሪያው ነው በዚህ ሌብል እንጀራ ሲጋገር። ያለ ስራ ጓዳ በመቀመጥ ጊዜያቸውን ያቃጥሉ የነበሩ እናቶችና ወጣቶች ዛሬ በተፈጠረላቸው የስራ ዕድል ትልቅ ደረጃ እንደሚደርሱ በማሰብ ይሰራሉ። የለሚ እንጀራ ማዕከል አንደኛው ምርጥ ተሞክሮ ከአርሶ አደሮች ጋር በቀጥታ የፈጠረው የገበያ ትስስር ነው። ማዕከሉ በተመጣጣኝ ዋጋ በአስተማማኝ ጥራትና በበቂ መጠን ጤፍ ያገኛል። በዚህም አርሶ አደሮች፣ ማህበራትና ዩኒየኖች ተጠቃሚ ሆነዋል። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ የህብረት ስራ ማህበር አንደኛው ነው። ሰላም ጤና ይስጥልና ተሰኝ ሰላም ኖት? እንዴት ነው? እንኳን ደህና ቆዩኝ። ሰላም ኖት? እንዴት ናችሁ? እግዚአብሔር ይመስገን። ልዩ ቀይ ጤፍ አምጥተንላችሁ። እሺ ቀይ ጤፍ ነው። ቀይ ጤፍ እንግዲህ ያው ጥራት ያለው የበቾ ጤፍ ነው ያስገባንላችሁ። ሁለት አይነት ነው እኔ የምወስደው ዛሬ ቀይ ጤፍና ነጭ ጤፍ ነው የምፈልገው። ሰርገኛ ወደ ሰርገኛ ምስብ ነው ይሄ። ወደ ሰርገኛ ምስብ ቀዮ ነው። ሰርገኛ የገበሬ ልጆች ናቸው የኛ አባላቶች። የገበሬ ልጆች ናቸው። አብዛኛውም ገበሬዎች ናቸው። በቀጥታ ከማሳ ይሰበሰባል፣ አዱማ ላይ ይከመራል፣ ይመረታል። ምርት ዘሩን ወደ ጎተራ መክተት አለበት፣ ወደ ጎተራ ይከታል። ከጎተራ የተረፈና ገበያ ላይ ማዋል የሚፈልገውን ወደ እኛ ያስረክባል። እኛም ከየቦታው ላይ በቀጥታ በበኪናው እየሰበሰብ ወደዚህ ማዕከላችን እናመጣለን። እዚህ ማዕከል ካመጣን በኋላ ናሙና ከየሚመጣበት ጤፍ ይፈጫል። እዚሁ ቦካና ተጋግሮ እንጀራውን ቴስት እናደርጋለን። መነሻችን ገበሬ ነው፣ መድረሻችን ከተማ ነው። ከከተማም እዚህ ጀሞ አንድ ሁለገብ ገበያ ማዕከል ነው የምናደርገው። ከዛን ቴስት አድርገን የከተማ አስተዳደሩም ማህበሩም እኛም ሌላውም ህብረት ስራ ማህበራትም እንዳይወቀስ እናቶችም ወስዶ ለሚ እንጀራ ፋብሪካም እንዳይወቀስ በጥራት ያለውን አገልግሎት እንደምንሰጣው ለማረጋገጥ ጭምር የራሳችን እዚህ ቴስት እያደረግ አሳልፈን የምንሰጣቸው ነው ማለት ነው። ከእርሻ እስከ ጉርሻ ድረስ ምንም አይነት ደላላ ሳይኖርበት ደላላ ሳይገባበት ምንም አይነት የዋጋ ልዩነት ውጣ ውረድ ጭማሪ ሳይኖርበት እንግልት ሳይኖርበት እያገለገልን ያለንበትና እንዲሁም ለነሱም እያቀረብን ያለንበትና እነሱም ራሳቸው እጅግ በጣም እየተማረኩበትና እጅግ በጣም ረክቶበት አመስግኖንም አሁንም አብረን በጋራ እየሰራን ያለንበት ነውና ወደፊትም የምንቀጥል ይሆናል። ለሚ እንጀራ ፋብሪካም ደግሞ ሞራል ሰጥቶን እኛም በዛ ሞራል ውስጥ ነው እየረዳናቸው ያለን። ለወደፊትም እንካሙን አድቫንስ ሳናስገባም ሆነ አስገብቶልንም ሆነ ሳያስገቡልንም ልናቀርብላቸው ትስስር አድርገናል። ቋሚ ትስስር በሰነድ ትስስር ተሳስረናል ማለት ነው። እንደግፋቸዋለን። በየትኛውም አቅጣጫ የሚጠይቁን ጥያቄዎችን የፋይናንሻል እንኳን ችግር ቢኖርባቸው ምርቱን ሰጥተናቸው ሰርቶም እንዲያቀርቡ ካተረፉም ሰርቶ እንዲመልሱልን ዋናችን እንዲመልሱልን እያደረግን እየተበረታታን እንዲህ አድርገን የከተማችንን ኑሮ ውድነትን እንደምናሸንፍ እናረጋግጣለን።